ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ዛሬም ደግሞ ቲቶሪያሎቻችንን እንቀጥላለን። ማለትም ሰው ጥያቄዎችን መስራት እንቀጥላለን። ዛሬ ደግሞ ሰው ሪሜዳል ባዮሎጂ ቤስት ኩዌስችን ወይም ደግሞ እንደዚህ በተለያዩ ግቢዎች የተሰጡ ሞዴል ጥያቄዎችን መስራታችንን እንቀጥላለን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ቪዲዮ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ እንድትጀምሩ ይሁን። ለዛሬ ሶ ባዮሎጂ ላይ እንቀጥላለን ማለት ነው። ስፔሻሊ ፍሮም ዩኒት ኦር ፍሮም ቻፕተር 3 ኤንድ 4 ሶ ቤዚክ ኮንሰፕት በጥያቄ መልክ ሞዴል ጥያቄ ሳመራይዝን ለማድረግ እንሞክራለን። which of the following statement is not a part of the modern cell theory? ስለዚህ ከሚከተሉት ውስጥ የትኛው ነው አይደለ is not the part of modern cell theory ያልሆነው የቱ ነው ጥያቄያችን። ኤ all organisms are composed of one or more cells። ቢ በምናይበት ጊዜ cells are the smallest living things። ሲ በምናይበት ጊዜ ደግሞ cells arise spontaneously from non-living matter። ዲ በምናይበት ጊዜ ደግሞ cell arise only by division of a pre-existing cell። ስለዚህ የጥያቄውን አንደርስታንድ ማድረግ ኦልሞስት ጥያቄውን 50% ሰው እንደመለሳችሁት ቁጥር ውስጥ። ስለዚህ ጥያቄ ኮንሰፕት ምንድን ነው? which one of the following is not a part of modern cell theory? እንግዲህ ይሄ modern cell theory የራሱ ፕሪንሲፕል አለ አይደለ? ስለዚህ is not part of modern cell theory ያልሆነው የቱ ነው አይደል ጥያቄያችን። ስለዚህ ሁላችሁም እንደምታውቁት the correct answer is ሲ በምናይበት ጊዜ cells arise spontaneously from non-living matter የሚለው it's not a part of the modern cell theory ይሆናል ማለት ነው። ነገር ግን ሌሎችን በምናይበት ጊዜ cells are arise from by division of pre-existing cell የሚለው correct ነው አይደለ? the next question ማለት ሌላውን principle cell are the smallest living things የሚለው ወይም ደግሞ cell is the smallest unit of life ይባላል አይደለ? እንደገና ኤ ላይ ያለውን ስናይ all organism are composed of one or more cell ይሆናል። ስለዚህ እነዚህ ሶስቶቹ ሰው the part of the modern cell theory ይሆናሉ ማለት ነው። ስለዚህ ኦድስ የሆነ ወይም ደግሞ የተለየው ሰው ሲ ይሆናል። ይሄን በዚህ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። which organelle is present in the plant cells but absent in animal cell and involved in the storing hydrolytic enzyme? ስለዚህ ሰው ጥያቄያችን ምንድነው? it is the organelle ነው አይደለ? that is present in the plant cell ላይ አለ፣ ነገር ግን absent in the animal cell። so animal cell ላይ የለም and involved in storing of what? hydrolytic enzyme። ኤ ላይዞዞምስ፣ ቢ central vacuole፣ ሲ በምናይበት ጊዜ ደግሞ ፕሪኦክሲም፣ ዲ ስናይ ደግሞ ጎልጊ ቦዲ። ስለዚህ ጎልጊ ቦዲ። ስለዚህ ትክክለኛ መልሳችን ያው ቀለል ያለ ጥያቄ ነው። the correct answer is central vacuole ይሆናል ማለት ነው። ስለዚህ the correct answer is B ይሆናል። ይህም በዚሁ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። the term prokaryotic originated from Greek words meaning so the term prokaryotic የምንለው originated from the Greek word ነው አይደለ? ስለዚህ ሚኒንጉ ምንድነው ነው? ኤ ትሩ ኒኩለስ፣ ቢ በምናይበት ጊዜ ደግሞ ቢፎር ኒኩለስ፣ ሲ ስናይ አፍተር ኒኩለስ፣ ዲ ደግሞ ዊዛውት ላይፍ። ስለዚህ እነዚህ ፕሮካሪዮቲክ እና ኢሮካሪዮቲክ ሴልስ የሚባሉ አለ አይደለ? ስለዚህ ፕሮካሪዮቲክ ስንል ሰው ትክክለኛ ሚኒንጉ ምንን ይዛል ተብለን ስንጠየቅ ቢፎር ኒኩለስ ነው። ስለዚህ ፕሮ ሚንስ ሰው ወይም ደግሞ በሌላ አገላለጽ ምንድነው ላክ ኦፍ ኒኩለስ ይሆናል። እነዚህ ደግሞ ኢሮካሪዮቲክ ሴልስ የምንላቸው ትሩ ኒኩለስ ያላቸው ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሆን። እንቀጥላለን። which of the following is correctly describe the function of ክሪስቴ in mitochondria? ሰው ማይቶኮንዶሪያን እንደምታውቁት it is the powerhouse of the cell ተብሎ ይታወቃል አይደለ? ስለዚህ ጥያቄያችን ምንድነው? which one of the following is correctly describe the function of ክሪስቴ? ስለዚህ the function of ክሪስቴ in mitochondria ሰው ምንድነው ነው ጥያቄያችን። ኤ ሳይት ኦፍ glycolysis፣ ቢ increasing surface area of electron transport chain enzyme፣ ሲ storage of mitochondrial DNA፣ ዲ ስናይ ደግሞ synthesis of ribosomal RNA። ስለዚህ what are the function of ክሪስቴ in mitochondria ተብለን በምንጠየቅበት ጊዜ ሁላችሁም እንደምታውቁት ፕላስ ደግሞ እንደተማራችሁት ሰው increasing the surface area for electrotransportation chain enzyme የምለው ሰው the main function of ክሪስቴ in mitochondria
ይሆናል ማለት ነው። እንቀጥላለን እንግዲህ በዛሬ ቆይታችን ሰው ሞዴል ጥያቄ ሰው ባዮሎጂ ሳመራይዝ እያደረግንላችኋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ ቪዲዮ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን። እንቀጥላለን። ኢን ዊች ሴሉላር ሎኬሽን ዳዝ ዘ ክሬብስ ሳይክል ኦከር። ስለዚህ በየትኛው ሴሉላር ሎኬሽን ነው ይሄ ክሬብስ ሳይክል የምንለው አለ አይደለ? እሱ ኦከር ሊያደርግ የሚችለው ኤ ሳይቶፕላዝም፣ ቢ ኢነር ማይቶኮንዶሪያ መምብሬን፣ ሲ ማይቶኮንዶሪያን ማትሪክስ፣ ዲ በምናይበት ጊዜ ደግሞ ክሬስተስ። ስለዚህ በየትኛው ሴሉላር ሎኬሽን ነው ዳዝ ዘ ክሬብስ ሳይክል ኦከር ሊያደርግ የሚችለው ነው አይደለ ጥያቄያችን። ሰው ዘ ኮሬክት አንሰር ኢዝ እንደ ማይቶኮንዶሪያ ማትሪክስ ነው። ስለዚህ ማይቶኮንዶሪያ ሳይክል በምንልበት ጊዜ ሴሉላር ሎኬሽን ዛት ክሬብስ ሳይክል ኦከር የሚሆንበት ሰው በማይቶኮንዶሪያ ማትሪክስ ይሆናል። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ መልክ አንደርስታንድ እንድታደርጉ ይሁን እንላለን። ስለዚህ እንቀጥላለን ጥያቄያችንን which structure is responsible for synthesizing ribosomal RNA። ስለዚህ የትኛው ስትራክቸር ነው ፎር ሴንተሳይዚንግ ኦፍ ራይቦዞማል አርኤንኤ ሪስፖንሲብል የሆነ ነው አይደል ጥያቄያችን። ኒኩለስ፣ ቢ ኒኩሎስ፣ ሲ በምናይበት ጊዜ ደግሞ ይሄ ራፍ ኢንዶፕላዝሚክ ሬቲኩለም፣ ዲ በምናይበት ጊዜ ደግሞ ጎልጊ አፓራተስ። ስለዚህ ዊች ስትራክቸር ዳት ሪስፖንሲብል ፎር ሴንተሲስ ኦፍ ራይቦዞማል አርኤንኤ አደለ። ስለዚህ እናንተም እንደምታውቁት ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ቢ ይሆናል። ይህን ጥያቄ በዚህ መልክ እንመልሰዋለን ማለት ነው። እንቀጥላለን። ጥያቄ ቁጥር 7 ደርሰናል። which of the following is not a function of smooth endoplasmic reticulum? እንግዲህ ከዚህ በፊትም ብለናል አንዳንድ ተርሞች እነዚህ ስፔሻሊ ናት የሚሉትን በቦልድ የሚጻፉትን አይዘር ኔዘር የሚሉ ወርዶችን ሰው ጥያቄ በምታነቡበት ጊዜ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ምክንያቱም ትንሽ ትሪኪ የማድረግ ቴንደንሲስ ስለሚኖራቸው። ሰው which one of the following is not a function of smooth endoplasmic reticulum? A lipid synthesis, B steroid hormone production, C protein synthesis፣ ዲ ደግሞ ዲቶክሲፊኬሽን ኦፍ ድራግ። ስለዚህ ከሚከተሉት ውስጥ የስሙዝ ኢንዶፕላዝሚክ ሬቲኩለም ያልሆነው የቱ ነው አይደለ እየተባለን ያለ ነው። ስለዚህ እናንተም እንደተማራችሁት ፕላስ እንደምታውቁት ኮሬክት አንሰር ኢዝ protein synthesis is not a function of smooth endoplasmic reticulum, but the rest of the other option are so the function of smooth endoplasmic reticulum ይገልጻል። ላይክ እነዚህ እነ ዲቶክሲፊኬሽን ኦፍ ድራግስ ሊሆን ይችላል፣ ላይክ ሊፒድ ሳይንቴሲስ ፕላስ ስቴሮይድ ሆርሞን ፕሮዳክሽን የምንላቸው ዲስ አር the main function of smooth endoplasmic reticulum ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ፕሮቲን ሴንቴሲስ ይሄ ይሆናል ማለት ነው። ስለዚህ ይሄን ጥያቄ በዚህ መልክ እንመልሰዋለን ማለት ነው። ወደ ቀጣይ ጥያቄ ስንመጣ ኤሴል ኢዝ ፕሌስድ ኢን ሃይፐርቶኒክ ሶሉሽን which of the following will occur? ስለዚህ ሴል ፕሌስድ የሆነበት ምንድነው? ሃይፐርቶኒክ ሶሉሽን ነው። so which of the following will be occur? ስለዚህ ከሚከተሉት ውስጥ የትኛው ኦከር ሊያደርግ ይችላል ነው አይደለ? ኤ the cell will swell and burst፣ ቢ በምናይበት ጊዜ water will move into the cell፣ ሲ ስናይ ደግሞ the cell will undergo plasmolysis if the plant cell፣ ዲ በምናይበት ጊዜ ደግሞ the cell will become turgid። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ሊሆን የሚችለው ሲ ይሆናል ማለት ነው። ስለዚህ the cell will be undergo plasmolysis ይሆናል if the plant cell ከሆነ ማለት ነው። ስለዚህ ሴሎች በሃይፐርቶኒክ ሶሉሽን ፕሌስድ በሚሆንበት ጊዜ ሰው እንደዛ አይነት ነገር ምን ሊያደርግ ይችላል? ኦከር ሊያደርግ ይችላል ስፔሻሊ ፕላንት ሴሎች ላይ ማለት ነው። ስለዚህ ይህን ጥያቄ በዚህ መልክ አንደርስታንድ አድርገን መመለስ አለብን። እንቀጥላለን። which transport process require carrier protein but not direct energy expenditure? ስለዚህ which transport process require what? the carrier protein but no direct energy expenditure። ነገር ግን ዳይሬክት የሆነ ኤነርጂ ኤክስፔንዲቸር ምንድነው አይፈልጉም አይደለ? ነገር ግን ሳም የሆነ ኬረር የሆነ ፕሮቲን ያስፈልጋቸዋል ፎር ትራንስፖርት ፕሮሰስ። ስለዚህ የትኛው ነው? ኤ አክቲቭ ትራንስፖርት፣ ቢ ፋሲሊቴትድ
ዲፊውዥን፣ ሲ ኢንዶሳይቶሲስ፣ ዲ በምናይበት ጊዜ ደግሞ ሶዲየም ፖታሲየም ፓምፕ። ስለዚህ ትክክለኛ መልሳችን በጥያቄያችን መሰረት ዳይሬክት የሆነ ኢነርጂ ኤክስፔንዲቸር የማይፈልገው ሰው ፋሲሊቴትድ ዲፊዥን ይሆናል ማለት ነው። ስለዚህ ፋሲሊቴትድ ዲፊዥን በምናይበት ጊዜ ኢት ኢዝ ዘ ኮመን ኤግዛምፕል ኦፍ ፓሲቭ ትራንስፖርት ከምንለው ውስጥ ነው አይደለ? ነገር ግን ትንሽ ለየት የሚያደርገው ምንድነው? ሪኳየር ካሪየር ፕሮቲን። ስለዚህ ካሪየር ፕሮቲኖችን ምን ያደርጋሉ? ሰው ይፈልጋሉ ማለት ነው ፎር ዘ ትራንስፖርቴሽን ፐርፐስ። ኮሬክት አንሰር ኢዝ ቢ። ይህን ጥያቄ በዚህ ወይ እንመልሳለን። which of the following is true about the sodium potassium pump? ስለዚህ ስለ ሶዲየም ፖታሲየም ፓምፕ እውነት የሆነው ስቴትመንት የቱ ነው? እዚህ ውስጥ ከተሰጡን ኢትስ ሙቭ ሶዲየም ኢንቱ ዘ ሴል ኤንድ ፖታሲየም አውት ኦፍ ዘ ሴል። ቢ ኢት ካን ኤግዛምፕል ኦፍ ፋሲሊቴትድ ዲፊዥን። ሲ ኢትስ ፓምፕ 3 ሶዲየም አውት ኤንድ 2 ሶዲየም ኢን ዩዚንግ ኤቲፒ ወይም ደግሞ አዴኖሲናይን ትራይፎስፌት የምንለው ማለት ነው። ሰው ዲ በምናይበት ጊዜ ደግሞ ኢትስ ሜንቴን ኢኳል ኮንሰንትሬሽን ኦፍ ሶዲየም እንደ ፖታሲየም ኢንሳይድ ኤንድ አውትሳይድ። ስለዚህ ትክክለኛ መልሳችን እዚህ ውስጥ ከተሰጠውን ስቴትመንት ውስጥ ትሩ አባውት ዋት ሶዲየም ፖታሲየም ፓምፕ እውነት የሆነው ትክክለኛ መልሳችን ሲ ይሆናል ማለት ነው። ሲ በምናይበት ጊዜ ፓምፕ ሰው 3 ሶዲየም አውት ፕላስ ደግሞ 2 ሶዲየም ፕላስ 2 ፖታሲየም ፕላስ ዩዚንግ ኤቲፒ የምለው። ስለዚህ ሪጋርዲንግ ሶዲየም ፖታሲየም ፓምፕ ኮሬክት ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ይሄን በዚሁ አንደርስታንድ እንድታደርጉ ይሁን። which of the following process is responsible for the uptake of large particle by a cell? ስለዚህ ከሚከተሉት ፕሮሰስ ውስጥ የትኛው ነው ሪስፖንሲብል የሆነ for what? for the uptake of large particle by the cell? ኤ ፓይኖሳይቶሲስ፣ ሲ ፋይጎሳይቶሲስ፣ ሲ ኤግዞሳይቶሲስ፣ ዲ በምናይበት ጊዜ ደግሞ ኦስሞሲስ። ስለዚህ ምንድን ነው ፎር ደ ፕሮሰስ ኦፍ አፕቴክ አይደል? ስፔሻሊ ላርጅ ሞለኪውሎች ባይ ዘ ሴል አፕቴክ የሚሆንበት ፕሮሰስ ሰው ሪስፖንሲብል የሆነው የትኛው ነው ነው አይደለ? ስለዚህ ቀለል ያለ ጥያቄ ነው። ሁላችሁም እንደምታውቁት ፋይጎሳይቶሲስ ሶ ዘ ኮሬክት አንሰር ይሆናል ማለት ነው። ስለዚህ ፋይጎሳይቶሲስ በምንልበት ጊዜ ኢት ኢዝ ዘ ፕሮሰስ ሶ ዳት ሪስፖንሲብል ፎር ዘ አፕቴክ ኦፍ ላርጅ ፓርቲክል ባይ ዘ ሴል ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ሰው ቢ ይሆናል ማለት ነው። ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ሪሜዳሎች ነን። እናንተም ከፊት ለፊት ላላችሁ ኤግዛም ደግሞ ይረዳችሁ ዘንድ በተለያዩ ዓመተ ምህረት ውስጥ የተሰጡ ናሽናል ኤግዛም ጥያቄዎችን ከነማብራራ እየሰራንላችኋለን። ከዚህ ከናሽናል ኤግዛም ውጪ በተለያዩ ግቢዎች የተሰጡ ሞዴል ጥያቄዎችን ሰው ለፈተናችሁ በሚያዘጋጅበት ወይ እየሰጠንላችኋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮ ላይክ በማድረግ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን። ፕላስ እንድንሰራላችሁ የምትፈልጉትን ሰው ማንኛውም ሀሳብ ካላችሁ በኮመንት ሴክሽን ብታስቀምጡልን እናንተን ከመርዳት አንጻር እኛም ሰው በዛ ወይ አብረን ልንቀጥል ሰው እንሞክራለን። በዛሬ ቆይታችን ደግሞ ባዮሎጂ ሞዴል ጥያቄ ለናቹራል ሳይንስ ተማሪዎች እየሰራንላችኋለን። እስከ መጨረሻ ድረስ አብራችሁን በመቆየት ያው በብዙ እንድትጠቀሙና ራሳችሁን ደግሞ ከፊት ለፊት ላለው ኤግዛም እንድታዘጋጁ ይሁን። እንቀጥላለን። ጥያቄ ቁጥር 12 which statement about ግላይኮላይሲስ ኢዝ ኮሬክት? ስለዚህ የትኛው ስቴትመንት ነው አባውት ግላይኮላይሲስ ኮሬክት የሆነ? ስለዚህ ይህን ጥያቄ ለመመለስ ሰው ስለ ግላይኮላይሲስ ቤዚክ ነገር አንደርስታንድ ማድረግ እጅግ አስፈላጊ ነው። ኢትስ ኦከር ኢን ዘ ማይቶኮንድሪያ። ቢ በምናይበት ጊዜ ደግሞ ኢትስ ሪኳየር ኦክሲጂን። ሲ ስናይ ደግሞ ኢትስ ፕሮዲውስ ኔት ጌን ኦፍ 2 ኤቲፒ ኤንድ 2 ናዴች። ዲ በምናይበት ጊዜ ደግሞ ኢትስ ፕሮዲውስ ላክቲክ አሲድስ ዳይሬክትሊ። ስለዚህ ስለ ግላይኮላይሲስ እዚህ ከተሰጡ ስቴትመንቶች ውስጥ ሰው ኮሬክት አንሰር እናንተም እንደምታውቁት ሲ ነው አይደለም? ምክንያቱም ሰው ግላይኮላይሲስ በምንልበት ጊዜ ኢትስ ፕሮዲውስ ኔት ጌን ኦፍ 2 ኤቲፒ ይሆንና ኤንድ 2 ናድ ኤች ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ዱሪንግ ኤሮቢክ ሪስፓሬሽን ማጆሪቲ ኦፍ ኤቲፒ ፕሮዲውስድ ዱሪንግ። ስለዚህ ዱሪንግ ኤሮቢክ ሪስፓሬሽን ላይ
ሰው ማጆሪቲ ኦፍ ኤቲፒ ፕሮዲውስድ ዱሪንግ ኤ ግላይኮላይሲስ፣ ቢ ክሬብስ ሳይክል፣ ሲ ደግሞ ቼን ኤሌክትሮን ትራንስፖርት ቼን፣ ዲ በምናይበት ጊዜ ደግሞ ፈርመንቴሽን። ስለዚህ ጥያቄያችን ዱሪንግ ኤሮቢክ ሪስፓሬሽን ደ ማጆሪቲ ኦፍ ኤቲፒ ኢዝ ፕሮዲውስድ ዱሪንግ እዚህ ከተሰጡን ሰው ፕሮሰሶች ውስጥ መቼ ነው አይደለ? ወይም ደግሞ በማን ነው ነው። ስለዚህ the correct answer is during electron transportation chain process the majority of ATP is produced during aerobic respiration ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ኢቲ ሲ ወይም ደግሞ ኤሌክትሮን ትራንስፖርት ቼን የሚለው ትክክለኛ መልሳችን ይሆናል ማለት ነው በጥያቄያችን መሰረት። ወደ የሚቀጥለው ጥያቄ ስንመጣ in the absence of oxygen yeast cell converted ፓሩቬት ኢንቱ in the absence of oxygen አይደለ? ኦክሲጅን ሳይኖር እነዚህ ይስት ሴሎች ኮንቨርት ፓሩቬትን ወደ ምን ይቀይራሉ ነው አይደለ ጥያቄያችን። ኤ ላክቲክ አሲድ፣ ቢ ደግሞ ኢታኖል እንደ ካርበን ዳይኦክሳይድ፣ ሲ ደግሞ አሴታይል ኮሊን ኤ፣ ዲ በምናይበት ጊዜ ደግሞ ጉልኮዝ። ስለዚህ በይስት ሴሎች ኢን አብሰንስ ኦፍ ኦክሲጅን ፓሩቬትን ወደ ምን ይቀይራሉ ተብለን በምንጠየቅበት ጊዜ ሰው ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ያም ወደ ምን ፓሩቬትን ወደ ምን ይቀይራሉ? ወደ ኢታኖል እና ወደ ካርበን ዳይኦክሳይድ ይቀይራሉ ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። እንቀጥላለን። ጥያቄ ቁጥር 15 ደግሞ ስንደርስ which of the following is best to describe the role of ATP in cells? ስለዚህ ከሚከተሉት ውስጥ ሰው ቤስት ዲስክራይብ ያደረገው ማንን? the role of ATP in cells? ኤ ሎንግ ተርም ኢነርጂ ስቶሬጅ፣ ቢ ደግሞ ስትራክቸራል ኮምፖነንት ኦፍ ሴል ሜምብሬን፣ ሲ ኢሚዲየት ኢነርጂ ከረንሲ፣ ዲ ደግሞ ጄኔቲክ ኢንፎርሜሽን ከረን። ስለዚህ which one of the following is the best to describe the role of ATP in the cell? ስለዚህ what are the role of ATP in the cell ነው አይደለ የጥያቄ ኮንሰፕት። ስለዚህ በተማራችሁት መሰረት the role of ATP in the cell ምንድን ነው ተብለን ወይም ደግሞ ቤስት ዲስክራይብ ያደርገው ምንድን ነው ተብለን ስንጠየቅ it is the immediate energy currency አይደለ? the immediate energy currency is the correct answer ይሆናል ማለት ነው በኬዛችን መሰረት ወይም ደግሞ በጥያቄያችን መሰረት። እንቀጥላለን። ጥያቄ ቁጥር 16 ደርሰናል። the oxygen debate in the muscle cell primary used to ስለዚህ ጥያቄያችን ምንድን ነው እያለን ያለው? the oxygen debate so in muscle cells the primary used to A produced more glucose, ቢ በምናይበት ጊዜ ደግሞ convert lactic acid back to pyruvate or glucose፣ ሲ ስናይ ደግሞ increase ATP storage፣ ዲ ደግሞ በምናይበት ጊዜ synthesize glycogen direct። ስለዚህ the oxygen debate in the muscle cell is primarily used to ለምን purpose ነው ተብለን ስንጠየቅ the correct answer is convert lactic acid back to ፓሩቬት ኦር ጉልኮስ የምለው እናንተም እንደተማራችሁት ያው እናንተም እንደምታውቁት ትክክለኛ መልሳችን ቢ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ማድረግ ሼር ማድረግ እንዳይረሳ። ስለዚህ በዛሬ ቆይታችን ደግሞ ከፊት ለፊታችሁ ላለው ኤግዛም ይረዳችሁ ዘንድ ሞዴል ኤግዛም ጥያቄዎችን በተለያዩ ግቢዎች የተሰጡን እየሰራንላችኋለን። ስለዚህ ጥያቄውን እስከ መጨረሻ አብረዋችሁ በመስራት እጅግ እንድትጠቀሙና ከፊት ለፊታችሁ ላለ ኤግዛም ደግሞ ራሳችሁን በቀላሉ እንድታዘጋጁ ይሁን። እንቀጥላለን። which of the following correctly ordered the stage of aerobic respiration? ስለዚህ correctly aerobic the stage of aerobic respiration ሰው ኤክስፕሌን የሚያደርገው የቱ ነው? ኤ ግላይኮላይሲስ፣ ከዛ ክሬብስ ሳይክል ደን ኤሌክትሮን ትራንስፖርት ቼን፣ ቢ ስናይ ደግሞ ክሬብስ ሳይክል አለ፣ ከዛ ግላይኮላይሲስ አለ ፕላስ ኤሌክትሮን ትራንስፖርት ቼን አለ፣ ሲ ስናይ ደግሞ ኤሌክትሮን ትራንስፖርት ቼን ግላይኮላይሲስ፣ ሲ ደግሞ ክሬብስ ሳይክል አለ፣ ዲ በምናይበት ጊዜ ደግሞ ግላይኮላይሲስ ከዛ ኤሌክትሮ ትራንስፖርት ቼን እና ክሬብስ ሳይክል። ስለዚህ ኮሬክትሊ ኦርደር ስቴጅ ኦፍ ኤሮቢክ ሪስፓሬሽን ሊገልጽልን የሚችለው እናንተም በተማራችሁት ፕላስ ደግሞ እንደምታውቁት ሰው ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? ኤ ነው። ስለዚህ ስቴጅ ኦፍ ኤሮቢክ ሪስፓሬሽን በምናይበት ጊዜ ፈርስት ዋን ኢዝ
ግላይኮላይሲስ ሰከንድ ዋን ኢዝ ክረብስ ሳይክል ከዛ ፋይናሊ ደግሞ ኤሌክትሮን ትራንስፖርት ቼን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። which of the following is not a characteristics of active transport? ስለዚህ አክቲቭ ትራንስፖርት ራሱን የቻለ ካራክተሪስቲክስ አሉት። ስለዚህ ኢዝ ኖት ካራክተሪስቲክስ ኦፍ አክቲቭ ትራንስፖርት ያልሆነው የቱ ነው? ኤ ሙቭመንት አገንስት ኮንሰንትሬሽን ግራዲየንት፣ ቢ ሪኳየር ኤቲፒ፣ ሲ ኢንቮልቭ ኬረር ፕሮቲን፣ ዲ ደግሞ ሙቭ ኦንሊ ዋተር ሞለኪውል። ስለዚህ አክቲቭ ትራንስፖርት ፕሮሰስ በምታስቡበት ጊዜ ከነሱ ጋር ተያይዞ የሚመጡ ካራክተሪስቲክሶች አሉ አይደለ? ስለዚህ ኢዝ ናት ካራክተር ኦፍ አክቲቭ ትራንስፖርት ያልሆነው የቱ ነው ስንባል ምንም ጥያቄ የለውም ዲ ነው አይደለ? ዲ ኢዝ ኮሬክት አንሰር ቢኮዝ ሙቭስ ኦንሊ ዋተር ሞለኪል ኢዝ ናት ካራክተሪስቲክስ ኦፍ አክቲቭ ትራንስፖርት። ነገር ግን አክቲቭ ትራንስፖርቴሽን እንደምታውቁት ዴር ኢዝ ሪኳየርድ ኤቲፒ ፕላስ ኢንቮልቭ ኢን ኬሪየር ፕሮቲን። ይህም ትክክለኛ ነው። ሙቭመንት ኦፍ አገኒስት ኮንሰንትሬሽን ግራዲየንት የሚሉ ስለዚህ እነዚህ ሶስቶች ኢት ኢዝ ካራክተሪስቲክስ ኦፍ አክቲቭ ትራንስፖርት ይሆናል። ነገር ግን ሙቭስ ኦንሊ ዋተር ሞለኪውል የሚለው ኢትስ ናት ካራክተሪስቲክስ ኦፍ አክቲቭ ትራንስፖርት አይሆንም ማለት ነው። እንቀጥላለን። ኢን ዊች ኦርጋኔል ሁድ ዩ ኤክስፔክት ፋይንድ ታይሎካዮድ። ስለዚህ በጥያቄያችን መሰረት ደግሞ እንደ ዊች ኦርጋኖን ሁድ ዩ ኤክስፔክት ቱ ፋይንድ ታዮ ላኮይድ ነው ላይኮድስ ነው አይደል ጥያቄያችን። ማይቶኮንዶሪያ፣ ቢ ኒኩለስ፣ ሲ ክሎሪፕላስት፣ ዲ በምናይበት ጊዜ ደግሞ ጎልጊ አፓራተስ። ስለዚህ እናንተም እንደምታውቁት ይሄ ቀለል ያለ ጥያቄ ነው። ትክክለኛ መልሳችን ክሎሪፕላስት ይሆናል ማለት ነው። ስለዚህ ኮሬክት አንሰር ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ጥያቄ ቁጥር 20 ደግሞ ደርሰናል። which of the following is true about plasm modsmat? A they are found only in animal cells. B they facilitate communication between plant cells. C ደግሞ they are involved in ATP synthesis. ዲ በምናይበት ጊዜ ደግሞ they are the site of protein synthesis። ስለዚህ እናንተም እንደተማራችሁት እናንተም እንደምታውቁት which one of the following is true about ተብለን በምንጠየቅበት ጊዜ the correct answer is they facilitate communication between the plant cell የሚለው ትክክለኛ መልሳችን ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። the correct answer is ሲ ይሆናል ማለት ነው። እንግዲህ በዛሬ ቆይታችን በተለያዩ ዓመተ ምህረት የተሰጡ ሞዴል ባዮሎጂ ጥያቄዎችን ከነማብራሪያ እየሰራንላችኋለን። ስለዚህ ቪዲዮውን እስከ መጨረሻ ደግሞ ሰው በመከታተል ከፊት ለፊታችሁ ላለ ኤግዛም ራሳችሁን በቀላሉ እንድታዘጋጁና የጥያቄውን ታይፕ አንደርስታንድ እንድታደርጉ እንደ ግሬስ ሪከመንድድ እናደርጋለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ ካለ በኮሜንት ሴክሽን ብታስቀምጡልን እኛም እናንተን ከመርዳት አንፃር ሁሉ ጊዜ ሬዲ ስለሆንን ይሄ ሰው ሀሳባችሁን እንድታስቀምጡልን ይሁን እንላለን። which of the following is best describe the function of lysosomes? ስለዚህ what are the main function of lysosomes ነው በአጭሩ ጥያቄ። ኤ ሊፒድ ሳይንቴሲስ፣ ቢ ኢንትራሴሉላር ዳይጀሽን፣ ሲ ደግሞ ፕሮቲን ሞዲፊኬሽን እንደ ፓኪንግ፣ ዲ በምናይበት ጊዜ ደግሞ ኤቲፒ ፕሮዳክሽን። ስለዚህ which of the following is best describe the function of lysosomes ተብለን በምንጠየቅበት ጊዜ እናንተም እንደምታውቁት ያው ቀለል ያለ ጥያቄ ነው አይደለ? ቢ ነው። ስለዚህ the main function of lysosomes is what? intracellular digestion። ስለዚህ the correct answer is ቢ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። a cell that lack centrioles would likely be unable to a cell that lack what? centrioles would likely be unable to A synthesize proteins, B form a meiotic spindle in animal cells, C carry out photosynthesis, ዲ ደግሞ perform cellular respiration። ስለዚህ በጥያቄያችን መሰረት a cell that lacks centriole would likely be unable to ምን ይመስላችኋል? እናንተም በተማራችሁት ወይ ጥያቄውን ከዚህ በፊትም እንደምንላችሁ ወደ መልስ ከመሄዳችሁ በፊት የጥያቄውን ኮንሰፕት ኦር የጥያቄውን ሀሳብ አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው አይደለም? ምክንያቱም የጥያቄውን ሀሳብ አንደርስታንድ ካደረጋችሁ ሰው ጥያቄውን የመመለስ ፕሮባቢሊቲ በጣም ሀይ ይሆናል ማለት ነው። ሰው ኮሬክት አንሰር ኢዝ ፎርም ማዮቲክ
ቲክ ስፒንድል አኒማልስ ሴልስ የሚለው ትክክለኛ መልሳችን ይሆናል። ይሄን በዚህ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። which of the following statements about the cell wall is correct? ስለዚህ ከሚከተሉት ውስጥ ስለ ሴል ዌል ኮሬክት የሆነው ስቴትመንት የቱ ነው አይደለ? ኤ it's present in all eukaryotic cells. B it's made of chitin implant. C it's selectively permeable. D ደግሞ it's provide structural support and protection. So which one of the following is statement about cell wall is correct? ስለዚህ ሴል ዌልንስ በምታነብሱበት ጊዜ ሁልጊዜ ከሴል ዌል ጋር ልታነሱ የምትችሉት ትክክለኛ መልሳችን it's provide structural and support it's provide structure support and protection of the plant cell ነው አይደለ? ስለዚህ ትክክለኛ መልሳችን ዲ ይሆናል። ይሄ በጣም ቀለል ያለ ጥያቄ ነው። እንደምታውቁት እንቀጥላለን። ጥያቄ ቁጥር 24 ደርሰናል። which of the following process would be directly affected if cells Golgi apparatus stopped function? ሰው ጥያቄውን አንደርስታንድ ለማድረግ ሞክሩ። which of the following process would be directly affected if a cells Golgi apparatus stop function? ስለዚህ ይሄ ሴልስ ጎልጊ አፓራተስ ሰው ፕሮፐርሊ ፋንክሽን ማድረግ ከሆነ ሰው ምን አፌክት ሊሆን ይችላል ነው ጥያቄያችን። ዲኤንኤ ሪፕሊኬሽን፣ ቢ በምናይበት ጊዜ ደግሞ ፕሮቲን ሴንቴሲስ ኦን ራይቦዞም፣ ሲ ስናይ ደግሞ ሞዲፊኬሽን እንደ ፓኪንግ ኦፍ ፕሮቲንስ ፎር ሰክሬሽን፣ ዲ ደግሞ ኤቲፒ ፕሮዳክሽን። ስለዚህ ትንሽ የማሰበ ጊዜ እንሰጣለን። ሰው በጥያቄያችን መሰረት ትክክለኛ መልስ ሊሆንልን የሚችለው የቱ ይመስላችኋል? ሰው እናንተም እንደምታውቁት ፕላስም እንደተማራችሁት ሰው ትንሽ የማሰቢያ ጊዜ እንሰጣለን። ሰው ትክክለኛ መልሳችን ምን ይሆናል ተብለን ስንጠየቅ ሲ። ስለዚህ ዳይሬክትሊ አፌክትድ ሊሆን የሚችለው ምንድን ነው? ሞዲፊኬሽን እንደ ፓኬጂንግ ኦፍ ፕሮቲን ፎር ሰክሬሽን ሰው አፌክትድ ሊሆን ይችላል ማለት ነው። ጎልጊ አፓራተስ ሰው ፕሮፐርሊ ፋንክሽን ማደርግ ከሆነ። ስለዚህ ይህን ጥያቄ በዚህ አንደርስታንድ እንድታደርጉ ይሁን እንላለን። ወደ ቀጣይ ጥያቄ ስንመጣ ዘተርም ኬሚ ኦስሞሲስ ሪፈርስ ቱ። ስለዚህ ኬሚ ኦስሞሲስ በምንልበት ጊዜ ሰው ምን ማለታችን ነው? ባጭሩ አይደል ጥያቄው። ኤ ሙቭመንት ኦፍ ወተር አክሮስ ሜምብሬን፣ ቢ ዩዝ ኦፍ ፕሮቲን ግራዲየንት ቱ ሴንተሳይዝ ኤቲፒ፣ ሲ ስናይ ደግሞ ዲፊዥን ኦፍ ጋዝስ አክሮስ ፕላዝማ ሜምብሬን፣ ዲ ስናይ ደግሞ ትራንስፖርት ኦፍ ግሉኮስ አግነስት ኢትስ ግራዲየንት። ስለዚህ ዋት አር ዘ ተርም ኬሚ ኦስሞሲስ ሪፈርስ ቱ። ስለዚህ ይህም ቀለል ያለ ጥያቄ ነው አይደለ? እናንተም እንደምታውቁት ኬሚ ኦስሞሲስ በምንልበት ጊዜ ዩስ ኦፍ ፕሮቲን ግራዲየንት ቱ ሴንተሳይዝ ኤቲፒ የሚለው ትክክለኛ መልሳችን ይሆናል። ሶ ደ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። እንግዲህ ቻፕተር ስሪን በዚህ ወይ ሳመራይዝ አድርገናል። ቻፕተር ስሪ ላይ እንደዚህ አይነት ሞዴል ጥያቄዎች በተደጋጋሚ ሰው ይመጣሉ። እንግዲህ ቻፕተር ስሪን ፎሪን ደግሞ እንቀጥላለን። ሰው ሌላ ጥያቄ በምናይበት ጊዜ ሰው ምንድን ነው which of the following is true about gram negative bacteria? ሰው ከሚከተሉት ውስጥ ስለ ምንድን ነው ስለ ግራም ኔጌቲቭ ባክቴሪያ ሰው ትሩ የሆነው የቱ ነው አይደል ጥያቄያችን እያለን ያለው። ኤ they have thick peptidoglycan layers። ሰው ቢ በምናይበት ጊዜ ደግሞ the stain purple with gram stain። ሲ ስናይ ደግሞ they have outer membrane coating endotoxin። ዲ በምናይበት ጊዜ ደግሞ they are generally more susceptible to antibiotics than gram positive bacteria። ስለዚህ ሁላችሁም እንደምታውቁት ትክክለኛ መልሳችን ሲ ይሆናል ማለት ነው። true about gram negative bacteria። so true about gram negative bacteria ምንድን ነው ተብለን ስንጠይቅ they have an outer membrane containing endotoxin የሚለው ትክክለኛ መልሳችን ይሆናል ማለት ነው። እስከ መጨረሻ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮ ላይክ፣ ሼር በማድረግ እንዳይረሳ። ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ በቀጣይ ደግሞ ይረዳችሁ ዘንድ በዚሁ ቻናላችን ላይ ለ2019 ይረዳችሁ ደግሞ እንደናንተ በሚመጥንና አትራክቲቭ በሆነ ወይ ሰው ፍሬሽማን ቲቶሪያል እንቀጥላለን። ይህን ለማድረግ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ቀጣይ ሞዴል ጥያቄ ደግሞ ይዘንላችሁን እስክንቀርብ ድረስ ባይ ባይ። መልካም ቆይታ